ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ወዳችሁና ፈቅዳችሁ የምትከታተሉኝ የዩቲዩብ ተከታታዮቼ ስትጀምሩ በላይክ በሰብስክራይብ በሸር ዛሬ ማሳያችሁ ፏፏቴ ደስ የሚል የተፈጥሮ ባይሆንም ሰው ሰራሽ ፏፏቴ በጅዳ ማለት ነው። በጣም ደስ የሚል የእውነት የተፈጥሮ የሚመስል ፏፏቴ ላሳያችሁ፣ ትወዱታላችሁ። እዚሁ ጅዳ ውስጥ ሆኖ ሰረፊ ሞል የሚባል አለ። እዛ ውስጥ ነው ይሄ ነገር። ከዛ ነው የቀረጽኩት እና ምላችሁ የተፈጥሮ ነገር አስመስለው ነው የሰሩት፣ ግን የተፈጥሮ አይደለም። ልክ ሀገራችን ፏፏቴ ከጋደል ላይ እንደሚወርድ ውሃ አድርገው አመሳስለው ነው የሰሩት። እጅግ ያምራል። እጅግ የተዋበ ነው። በደንብ አሳያችኋለሁ። ያው ችግር ካለ ያቀራረጽ ነው። ትወዱታላችሁ ብዬ አስባለሁ። ልክ አገራችን ከተፈጥሮ እንደሚመጡ ምንጮች ከአለት ላይ እንደሚፈሱ ውሃዎች አድርገው እውነት ለመናገር በቤት ስር ቤት አለው፣ ፎቅ አለው ከላይ ከጎኑ። በዛ ስር ነው ይሄንን በተፈጥሮ ሳይሆን በሰው ሰራሽ የሰሩት እና ድንጋዩ ምናምኑን በቃ አመሳስለው ነው የሰሩት። የምር እጅግ ይችላሉ፣ ጎበዞች ናቸው። በጣም ነው የሚያምረው። እንደምታዩት ይሄ አለት ድንጋይ እንደምንለው በእኛ በክፍለ ሀገሩ አባባል እንደዛ አድርገው ነው ድንጋዩን ራሱ የጠረቡት ማለት የሰሩት ትክክለኛው አስመስለው እና በጣም ነው የሚያምረው። እኔ እጅግ ነው የወደድኩት። ይሄ ድንጋዮቹ እንደምታዩቸው ቁጭ ቁጭ አድርጓቸው ከአለት ጋር የተለያዩ ድንጋዮች የሚያማምሩ የሆነ ክብ ድንጋዮች ደስ የሚሉ ከለር ያላቸው ምናምን ታያላችሁ። ወደ ክፍለ ሀገር እንደዚህ ፏፏቴ ያለበት ቦታ ስትሄዱ ልክ እንደዛ አድርገው ነው ሰው እንዲያምን ያደረጉት። እና ግን ይሄ ቤት ስር ነው የተሰራው በዘመናዊ ማለት ነው። እና በጣም ነው የሚያምረው። እኔ እጅግ ነው የወደድኩት፣ እጅግ ነው የተማረኩበት። ይችላሉ የምር። ያው ቤቱ እንደምታዩት ከቤቱ ስር ነው የተሰራው። ከላይ ፎቅ አለው መኖሪያ ወይም ድርጅት አለው። ከስር ነው ይሄ ነገር የተሰራው። ከጎኑም ከውላይም ከሁሉም ቦታ ቤት አለ፣ ግን እሱን የሰሩት ከጀርባው ነው እና በጣም የዘመነ ነው። በጣም ይወደዳል። እውነት ለመናገር ለአይን ይማርካል። ሰዎች ይሄንን እንዲመተው ይጎበኙታል። እዛው አካባቢ መጫወቻ የህፃናቶች አለ፣ ልጆች ምናምን ይጫወታሉ። ያንን ጨዋታ እየተጫወቱ ትልልቅ ደግሞ አብሮ የሚሄድ እንደኔ አይነት ሰው ይሄን ይጎበኛል። በጣም ወላሂ ደስ ይላል። መዋኛ መርከብ ላይ በውሃ ምናምን አለ። አሳያችኋለሁ። እሱንም በሂደት ማሳያችሁ ይሆናል። የልጆቹን መጫወቻ አለ፣ ግን ያው ዩቱብ ለህፃናቶች ስለማይፈቅድ እነሱን አላስገባኋቸውም። እንደምታዩት ቦታውን ብቻ ነው የቀረጽኩት። ትልልቅ ሰዎች እዚህ አካባቢ በድምጽ የሰራሁት ደግሞ ያው ጫጫታ የህፃን ልጆች አለ፣ የሙዚቃ አለ፣ የተለያየ ነገር ስለሚሰማ በራሴ ድምጽ የሰራሁት እንጂ እውነት ለመናገር ይሄ ውሃው ሲወርድ ራሱ የሆነ የሚያወርድ ይሄም ደስ የሚል መንፈስ አለው። የሆነ ሀገራችንን የምናስታውስበት ፏፏቴ ውሃ ስር ሆነን የሆነ ወፎች እየተንጫጩ እረኞች ዋሽንት እየነፉ ምናምን ተከየላችሁ ያንን ነገር አይነት ስሜት አለው። የተለያየ ክላሲካል አለው ምናምን ልክ የገጠርን መስክ ምናምን አስመስለው ነው። አሁን ደግሞ የማሳያችሁ ወደ ባህሩ ጋር ሰዎች ጀልባ ይከራዩና ልጆቻቸውን ሚስቶቻቸውን ወይም ባሎች ከሚስት ጋር የተለያየ የሚዝናኑበት ቦታ ነው። ይሄ ደግሞ ያው ከፋሚሊ ጋር ጀልባ ይያዝና እዚህ ውስጥ ማለት ነው በመንገድ በመሄድ ነው። እኔም እዛው ቁጭ ብዬ የተለያዩ ቪዲዮዎችን እየሰራሁ ራሴን አስደሰትኩኝ። ልጆቹን ጨዋታ ቦታ አስገባኋቸው። እዛ የምታዩት መብራት አካባቢ ላይ ህፃናቶቹ ይጫወታሉ። እኔ ደግሞ ራሴን እዚህ ፈታ ማድረግ ጀመርኩ ማለት ነው። እዛው ላይ በቃ ሻይ ካፊ ምናምን ይሸጣል። ሁሉ ነገር የሚሸጡት ደግሞ ሀጂ ነቢዮች ናቸው። የሆነ ካፊ ቤት ትንሽ በጣጥስ ቤት የተለያየ ምግብ አለ። እዛው ገዝተውን እዛው እንጠቀማለን። ውሃም ስንፈልግ እዛው እንገዛለን። ደስ የሚል ሞመንት አለው። ያው ሙቀት አለ ትንሽ ሳውዲ እንደመሆኑ መጠን ሙቀት አለ። እኛ ሀገር ላይ ቢሆን ደግሞ ምን አይነት አየር እንዳለው እንግዲህ ለእናንተ መገመት አያቅታችሁም። እንደዛም ሆኖ ግን ያምራል። እውነት ለመናገር
ሊያመሳስሉ የሞከሩት ነገር እጅግ ያምራል። የሀገራችንን እንትኑን የጠበቀ ይመስላል። ባህሩም ሆነ አለቱም እኔ እውነት ለመናገር ወድጄዋለሁ፣ ተመችቶኛል። አገራችንን ነው ያስታወሰኝ ፏፏቴው። ይሄ ደግሞ በጀልባ ዘና የሚባልበት ራስን የሚያዝናኑበት አረቦች ከልጆቻቸው ጋር ከሚስቶቻቸው ጋር ያው ታይዋቸዋላችሁ በሂደት ራሳቸውን ፈታ እያደረጉ ነበረ እና ደስ የሚል ጊዜ እያሳለፉ ነበር። እኔም ደግሞ በቃ እዛው ቁጭ ብዬ እየተደበርኩባቸው ነበር ቪዲዮ በመቀረጽ እናንተን ወዳጆቼን ወይ ጓደኞቼን እንዳሳያችሁ ብዬ ቪዲዮ ቀርጬ አምጥቼላችኋለሁ። ያው እንደምታዩት ጀልባዋ መጣች፣ እየመጡ ነው ሰዎች፣ እየተጓጓዙ ነው ውሃው ላይ። አሪፍ ሞመንት አለው። እንደገና ደግሞ እንደ ጀልባ ሆኖ ሞርጅሃ እዛው አካባቢ አለው። እኔም ጎራ እያልኩ ራሴን በእግሬ ወክ እያደረግኩ ምናምን ራሴን ፈታ አደረኩኝ። ያው ምን የሚባል ነገር አለ፣ አራዳ በሰዎች ይዝናናል ነው የሚባል ነገር አለና እኔም በራሴ ሞድ እዛው ልጆቼን እዛ ቦታ ካስገባው በኋላ ዘና እያልኩ ቆየሁ። ዞር ዞር እያልኩ የእግር ጉዞ እያረኩ የተለያዩ ቪዲዮችን በመቀረጽ ቆየሁኝ። ደስ የሚል ጊዜ ነበረ። እውነት ለመናገር ወድጄዋለሁ ቦታውን። እየመጣችሁ ዋጋውም ይሄን ያክል ውድ አይደለም። 100 ምናምን ብር ትከፍሉና ለአንድ ልጅ ከአለት ከ2 ሰዓት የገባ እስከ 1 ሰዓት ሌሊት ማለት በእኛ አቆጣጠር በኢትዮጵያ 2 ሰዓት ከምሽቱ ይገባል እስከ 7 ሰዓት ሌሊት እስከ መጨረሻ ድረስ ይጫወታል። የፈለገውን ጨዋታ ይጫወታል፣ ዘና ይላል። ግን ሻይ ቡና የምንለው በራሳችን ብር ነው። እንደዛ በሚሆንበት የተለያዩ ጨዋታዎች አሉ፣ ሞርጃዎች አሉ፣ ገደል እንደ ገደል የምትንሸራተቱበት አሉ፣ የተለያዩ ነገሮች ዋጅዌዎች አሉ፣ የተለያዩ ነገሮችን ይጫወታሉ። የፈለጉትን ነገር ደጋግመው መግባት ይችላሉ። እንደዛ ነው። ሸላል ይባላል። ልጆቻችሁን ያው የኛ ዜጎችም እዚህ የምትኖሩ ልጆች አላችሁ፣ ብዙ አይደለም ክፍያው፣ መታችሁ ዘና አድርጓቸው ልጆቻችሁን። ልጆቻችን ማለት የኛ ደስታዎቻችን፣ የአይን ማረፊያዎቻችን፣ የምንኖርላቸው ተስፋዎቻችን፣ የነገ ሀብቶቻችን ናቸውና ጥሩ ጥሩ ነገር እያዩ እንደ አቅም ቢያድጉ መልካም ነው ማወቃቸው። ይሄ ክፍያው ውድ ስላልሆነ አረቦቹ ልክ እንደሚከፍሉት አይነት ክፍያ ስላልሆነ እያመጣችሁ ልጆቻችሁን ጅዳና አካባቢ ያላችሁ ብታጫውቷቸው። እዛ ራሱ አበሾች ብዙ አይቻለሁ። አበሾች፣ ሱዳኔዎች፣ የተለያዩ ያኔ የአፍሪካ ሰዎች አቅም አይመጥነውም ምናምን የሚባል ቦታ አይደለም። ስለዚህ አምጡና ልጆቻችሁን ዘና እያደረጋችሁ እናንተም ጎን ለጎን እዚቹ ሻይ ምናምን ቡና እያላችሁ እንትኖች አሉት አትክልት ቦታ ላይ የሆነ ባህር ላይ ምናምን ሻይ ከውጭ ላይ ብዙም ዋጋ አይደለም። ከአባሎቻችሁ ከሚስቶቻችሁ ከጓደኞቻችሁ ጋር ዘና ትላላችሁ፣ ልጆቹም ይጫወታሉ። ስለዚህ ጎራ እያላችሁ ጎብኙት። በጣም ነው የምትወዱት። እውነት ለመናገር በተለይ ልጆች ያላችሁ ሰዎች ልጆቻችሁን ቢያንስ ሁሌም እንኳን ባይሆን በ2 ወር በ3 ወር አንዴ አምጥታችኋቸው ዘና ብታረጓቸው እነሱም አይምሯቸው ፈታ ይላል። በተለይ የኛዎቹ ማለት ነው፣ አቅምን ስለማይፈታተን ዋጋው ማለት ነው። ያው እንደ አቅም ያደል ሰው የሚጓዘው አቅም ብዙ ስለማይጠይቅ ማለቴ ነው። እና ላችኋለሁ ውዶችዬ፣ ከወደዳችሁት ቪዲዮዬን በኮሜንት ግለጹ። ሀሳባችሁ የቀረ የምትሉት ወይ ደግሞ ይሄ ይጎላል የምትሉት አስተያየትም ካለ እንቀበላለን። ምንድነው አስተያየታችሁ በዚህ በፏፏቴውም ሆነ በምን በኮሜንት አስቀምጡ። ቀጣይ ደግሞ እዚሁ አካባቢ ላይ የተለየ ቪዲዮ መዝራ ቦታ ላይ እዛው ቦታ ላይ መዝራ አለው መዝናኛ አለው፣ እሱን ይዤላችሁ የምቀርብ ይሆናል። እሱ ደግሞ በጣም ተወዱታላችሁ። እውነት ለመናገር እንደዚህ አረንጓዴ አለ ወይ በረሃ ሀገር ላይ በዚህ በአማረ መልኩ አለ ወይ እስከሚባል ድረስ ማለት ነው። የሚያጓጓ አትክልቶች፣ ዛፎች፣ የተለያዩ እጽዋቶች አሉ። እነሱን ደግሞ በቀጣይ ቪዲዮ ይዤ እመጣለሁ ብዬ አስባለሁ። አላህ የዛ ሰው ካለን ይዤ እመጣለሁ። ትወዱታላችሁ፣ ትከዩታላችሁ እና ከወደዳችሁት ይሄን ቪዲዮዬን ከተመቻችሁ ደስ ካላችሁ ቦታው በኮሜንት ግለጹልኝ።
እኔም ወዳችኋለሁ ተመልካቾች፣ ያከብራችኋለሁ። አብራችሁኝ ስለቆያችሁ እጅግ እጅግ አድርጌ አመሰግናለሁ። አብረን ስለቆየን ደስ ብሎኛል። ሰላም አሌይኩም ወራህመቱላሂ ወበረካቱ። አህለን ወሳህለን ብያለሁ። ሰላም አሌይኩም። ሰላም